BYD appears to be more like a venture capital speculative investment. Why do you laugh? Have you seen their car? I have seen their car, yes. In fact, at the Berkshire Hathaway meeting, I saw their car. The stage is set in China, 1966. Mao Zedong lets loose the Cultural Revolution. This was a difficult time, as China had not yet recovered from the disaster of the Second World War and the following Civil War and famine. ከቅርብ ጊዜ ወዲህ ቢዋይዲ ድሪምስ የተባለው የኤሌክትሪክ አምራች ኩባንያ በአብዛኛው የምናውቀው በኤሌክትሪክ ስለሆነ ባትሪ ያመርት የነበረ ኩባንያ ነው። BYD became China's largest battery manufacturer, selling 150 million batteries within 3 years. ታዲያ አገራችንን ሙሉ በሙሉ አጥለቅልቆታል። የምናውቃቸው እንግዲህ አነስተኛ የሚባሉት የቢዋይዲ ሴጉሎች ጨምሮ ከፍ እስካሉት ድረስ በውሃ ውስጥ ሁሉ መሄድ የሚችሉት የቢዋይዲ ያንጓንግ ዩኤት የተሰኙት በራሳቸው የሚሽከረከሩ መኪኖች የዓለማችንን ክብረ ወሰን ጭምር የያዙ ምንድነው ዋጋው ራሱ እንደዚህ ቀናሽ የሆነው ካላችሁኝ እሱንም በዚህ ቪዲዮ ነግራችኋለሁ። አጀማመሩን ራሱ በአንድ ኬሚስት የተጀመረው የባትሪ አምራች ኩባንያ ነው ዛሬ እዚህ ደረጃ ደርሶ አውሮፓን አውስትራሊያን እንደ ጉድ እያስጨነቀ የሚገኘው። አውስትራሊያ ውስጥ የሚነዳው አብዛኛው BYD ነው። በተጨማሪም ደግሞ አውሮፓን ማርኬትን ዶሚኔት እያደረገው ይገኛሉ። ኢትዮጵያ ብቻ አይደለም ልላችሁ ነው። BYD መኪና ያላችሁ ሰዎች እንግዲህ ስለ መኪኖቻችሁ ሞዴሉን በመጥቀስ አስተያየት ትሰጡኛላችሁ። በዛሬ ቪዲዮአችን ላይ የBYDን ታሪክ እንወያያለን። አስገራሚ አስደናቂ ነገሮች ይኖሩታል። አብራችሁን ቆዩ። ጆን ታለርጊ ነኝ። እዚህ ቻናል ላይ ከመጣችሁ አሁን ያላችሁት የቴክ ስቶሪስ ፕሮግራማችን ላይ ነው። ዓለም ላይ ያሉ አስገራሚ ድንቅ የሆኑ የቴክኖሎጂ ተቋማቶችን፣ የቴክኖሎጂ ግኝቶችን፣ ታሪኮቻቸውን ፍትፍት አድርገን ከቤተሰቦቻችሁ ከጓደኞቻችሁ ጋር እየተዝናናን የምንመለከተው ፕሮግራማችን ላይ ደርሳችኋል። የላይክ ምልክቷን በመጫን የደወል ምልክቷን እየነካችሁ ቪዲዮ ስንጭን እንዳያመልጣችሁ። ወደ 200,000 ሰብስክራይበር እየገባን ነው። ቴንኪው ብያለሁ ሁላችሁንም። ወደ ቪዲዮአችን እንግባ። ይመቻችሁ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 8986 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ታሪኩን ከዚህ ብንጀምረው ደስ ይለኛል። የጀመረው ከሳቅ እንደ አውሮፓውያን አቆጣጠር በ2011 አንድ ጋዜጠኛ ኢላን ማስክን BYD ተፎካካሪ ይመስላል። ኢላን ማስክ ደግሞ የሳቀው ከልቡ ነበረ። እስቲ ይሄንን ቪዲዮ ተመልከቱ። Competitors now ramping up, and as you're familiar with BYD, which is also on the West Coast, I think they're ramping up production of their electric vehicles. Warren Buffett owns 10% stake in that. Why do you laugh? BYD is trying to compete. Why do you laugh? Have you seen their car? I have seen their car, yes. In fact, at the Berkshire Hathaway. በወቅቱ ያሳቅ ትክክል ይመስል ነበር። ቴስላ ማለት የሲሊከን ቫሊ ፈጠራ፣ የወደፊት ራዕይ
እንዲሁም የቅንጦት መገለጫ ነበረ። BYD ግን ማንም አያውቀው የቻይና ድንበር ያልተሻገረ ተራ አምራች ነበር። ነገር ግን ያ ሳቅ አንድ ትልቅ ስህተት ነበረበት። ያሰበው የነበረው እንደ ቴክኖሎጂ መስራች ነው። BYD ግን እያለመ የነበረው እንደ ኢንዱስትሪ ንጉስ ነው። የሁለቱ የጦርነት ስልቶች ፈጽሞ የተለያዩ ነበሩ። አንዱ በዝና ሌላው በዝምታ። ዛሬ ግን ሳቁ ቆሟል። አዲስ የዓለም ንጉስ ተገኝቷል ነው ምላችሁ። እንግዲህ ታሪካችንን ስንጀምር ግዙፉ መንግስት የገነባው ኬሚስት ልበል ዋንግ ቹዋንፉ መኪና አፍቃሪ አልነበረም። እሱ ኬሚስት ነበረ። እንደ አውሮፓውያን ጉዞ
ስለ BYD ስናነሳ ዋጋው ለምን ሊቀንስ ቻለ ልትሉኝ ትችላላችሁ። በመጀመሪያ እንግዲህ BYD በጣም ኤክስፐርት ሆኖ ነበር። Solid-state batteries are being hailed as a game changer in the EV industry. ሌላኛው ዓለምን ዶሚኔት የሚያደርግበት ስትራቴጂ ደግሞ 80 ሀገራት 400 ከተሞች ላይ ይገኛል። እኔ ከሁሉ የሚያስገርመኝ ወደ ላቲን አሜሪካ ወደ ብራዚል የሚያደርገው ጉዞ የራሱ የBYD መርከብ አለው። ሁሉ መኪኖች ጭኖ እዛው የሚያራግፍበት ማለት ነው። ግዙፍ ከመሆኑ የተነሳ ከፋብሪካ ቀጥታ ወደ መርከብ ነው የሚገቡት። ፋብሪካቸውም እንደዛ ተመቻችቷል። ታዲያ 400 ከተሞች ላይ እንግዲህ ጋራንቲ እየሰጠ ሾፖች ከፍቶ ዶሚኔት ማድረግ ከቻለ አስቡት። ይሄን እንግዲህ መፈራታቸውን የምታውቁት BYD አሜሪካ ውስጥ መሸጥ አይችልም። ለምን ካላችሁ እንግዲህ ሌሎቹን የነ ጀነራል ሞተርስ ምርቶች የሼቭሮሌት፣ ፎርድ አሜሪካ ያላቸው ብራንዶችን በሙሉ በዋጋ ቀንሶ በኮምፒቲሽንም ይበልጣቸዋል ማለት ነው። እሱ ብቻ ሳይሆን ዣዮሚ በቃ የቻይና ኤሌክትሪክ መኪኖች አሜሪካ ውስጥ እንዳይሸጡ ተብለዋል። ከሴፍቲ ጋር ከምናምን ጋር በቃ ታርጋ ተለጥፈውባቸው በቃ እንዳይሸጡ ተብለዋል ማለት ነው። ያ የሆነበት ምክንያት ደግሞ እንግዲህ ሁዋዌንም ታውቃላችሁ እንዴት ከጌም አስወጣ ነው እንዳሉ የጉግል ፕሌይ ስቶር ሌሎችም ቴክኖሎጂዎች የቺፕ በመንጠቅ ማለት ነው። ስለዚህ ወደ ካናዳ ፊታቸውን ወደ ዩሮፕ ወደ ኦስትሬሊያ ዙሮ አፍሪካን ማርኬት ተጠቅመዋል ማለት ነው። እንግዲህ በጣም በርካታ መኪኖችን በመሸጥ እንግዲህ ቴስላንም ኦቨርፓስ ያደረገ ተቋም ነው። Tesla has lost its position as the world's biggest seller of electric vehicles. The Chinese car maker BYD is now in top spot. ስለ BYD ስናነሳ ታሪካቸው ላይ አንድ መሰበር ያለበት ክብረ ወሰኖችም ጭምር ተመልክቻለሁ። ታዲያ ከነዚህ ውስጥ ያንጓንግ የተሰኘው የBYD ላይን ዘመናዊ የሆኑ ቅንጡ መኪኖችን በተለያየ ሞዴል ያመርታል። እንግዲህ አገራችንም ላይ የBYD ሊዮፓርድ የሚባለውን ሞዴል እናውቀዋለን። እነሱም ዘመናዊ ናቸው። ነገር ግን የU9 ኤክስትሪም የተሰኘው ሞዴላቸው የዓለምን ክብረ ወሰን በፍጥነት ይዟል። ይሄ እንግዲህ በBYD ተቋም ውስጥ ትልቅ ታሪክ ነው። ታዲያ ስለ ያንጓንግ ስናወራ በመጀመሪያ አንድ ነገርን አስመለክታችኋለሁ። የምንሄደው ወደ ጀርመን ኑርበርግ ነው። እንደ አውሮፓውያን አቆጣጠር በ2025 አንድ አዲስ ስም ይሄን መድረክ አንቀጠቀጠው። ያንጓንግ የBYD የቅንጦት ብራንድ የያንጓንግ U9 ኤክስትሪም የተሰኘው ሞዴል የኑርበርግን ዙር በ6 ደቂቃ ከ59 ሰከንድ ከ150 ሰከንድ ማይክሮ ሰከንድ በመጨረስ ዓለምን አስደነገጠ። ክብረ ወሰን ወሰደ እያልኳችሁ ነው። ይሄ በኤሌክትሪክ መኪና ታይቶ የማይታወቅ ድል ነው። አሁን ይሄንን ክብረ ወሰን እንመልከተው።
በዚህ አያበቃም። ይሄ መኪና በሰዓት 496.22 ኪሎ ሜትር መብረር ይችላል በለው። የዓለምን የፍጥነት ክብረ ወሰን ሰባብሯል። ዛሬ የምናየው ስለዚህ መኪና ማስታወቂያ ሳይሆን ስለ ፊዚክሱ፣ ስለ ሂሳቡና ስለ መኪናው እንዴት እንዲፍጨረጨር በውሃ ላይ እንዲሳፈፍ ስላደረገው ድንቅ ቴክኖሎጂ ነው። አዎ እያልኳቸው ያሉት የቢዋይዲ ያንጓንግ ምርቶች የያንጓንግ ዩ9 በምድር ላይ ሲበር የያንጓንግ ዩ8 ደግሞ በውሃ ላይ ይቀዝፋል ነው። አዎ የመኪና ቴክኖሎጂ ወደዚህም አድርሶታል። የቢዋይዲ ግዙፍ ፋብሪካዎች ሮቦቶች እንግዲህ ባትሪዎችን ይገጣጥማሉ። የዩ9 መኪናን ውስጣዊ አካላት በ3D ግራፊክስ ይሰራሉ። አዎ ከሰው ልጅ ብቻ በእጁ የሚሰራቸው ሳይሆን የተለያዩ ትላልቅ ማሽነሪዎች፣ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች የሚሳተፉባቸው ድንቅ የሰው ልጅ ፈጠራ ውጤቶችን ይዞ ብቅ ብሏል። ቢዋይዲ ያንጓንግ የተፈጠረው አንድን ነገር ለማረጋገጥ ነው፣ የቻይና ቴክኖሎጂ ከዓለም ቀዳሚ መሆኑን። ለዚህ ደግሞ መሰረቱ E4 የተሰኘው ፕላትፎርም ነው። ታዲያ E4 ፕላትፎርም 4 ሞተር፣ 1 አይምሮ አለው። ተራ መኪናዎች 1 ወይም 2 ሞተር አላቸው። ያንጓንግ ዩ9 ግን 4 ነፃ ሞተሮች አሉት፣ ለእያንዳንዱ ጎማ 1 ሞተር ማለት ነው። ይሄ የመኪናውን ዋጋ ጭምር እጅግ ውድ ያስብለዋል። እያንዳንዱ ጎማ በሰከንድ ውስጥ ከ100 ጊዜ በላይ የራሱን ፍጥነትና አቅጣጫም ያስተካክላል። ይሄ መኪና አሽከርካሪው ከመሪው በላይ በኮምፒውተር የታገዘ ጥበቃ እንዲኖረው ያደርጋል። እያንዳንዱ ሞተር 744 የፈረስ ጉልበትን ያመነጫል። በአጠቃላይ ወደ 3000 የፈረስ ጉልበት፣ ይህም ከመደበኛው መኪና በ30 እጥፍ ይበልጣል። ታዲያ መኪናው በአየር ላይ እንዲዘልም የሚያደርገው ኃይል አለ። አዎ ስለዚህ አልነገርኳችሁም። የያንጓንግ ዩ8 መኪና የተለያዩ ትሪኮችን ማሳየት ይችላል። መኪናው እኮ ነው እያልን ያለ ነው። በቴክኖሎጂ እንግዲህ ተራቀው መኪና ሲደንስ ሲዘል፣ አረ እንደውም አንድ ጎማውን ባይኖር በ3 እግር መሄድ የሚችልበት ቴክኖሎጂ እንዳለውም ተናግረዋል። ታዲያ ይሄንን ትርኢት ተመልክተ ነው እንመለስ። እንዲዘል የሚያደርገው ኃይል መንገድ ላይ በሰዓት 400 ኪሎ ሜትር ሲበር ከመሬት ጋር ተጣብቆ እንዲሄድ የሚያደርገው ሚስጥር ነው። እንዲያውም አንዱ ጎማ ቢወድቅ እንኳን መኪናው በ3 ጎማ ሚዛኑን ጠብቆ መጓዝ ይችላል። ይሄ ምህንድስና ሳይሆን ጥበብ ነው። እንዴት አያችሁት እናንተ? በመቀጠል ወደ ውሃው ተአምር እንመለስ። የቢዋይዲ ያንጓንግ ዩ8 ኤስዩቪ ስኝ በማህበራዊ ሚዲያ በብዛት የታየውና ብዙዎችን ያስደነቀው ትዕይንት ነው። መኪናው በውሃ ውስጥ እንደ ልቡ ይንሳፈፋል። እዚህ ጋር ግን ግልጽ መሆን አለብን። ይሄ ኢመርጀንሲ ፍሎቲንግ ሞድ ነው። በዋናነት ለያንጓንግ ዩ8 ኤስዩቪ የተሰራ ነው። መኪናው በድንገት ጎርፍ ውስጥ ቢገባ በራሱ መስኮቶቹን ይዘጋል፣ ጣራውን ይከፍታል። ለማምለጫና ለ30 ደቂቃ ያክል በውሃ ላይ ይንሳፈፋል። በሰዓት 3 ኪሎ ሜትር ፍጥነትም ወደ ደረቅ መሬት መቅዘፍ ይችላል። ለያንጓንግ ዩ9 ሱፐር ለሆነው መኪና ተመሳሳይ ሙከራዎች ቢታዩም ዋናው ትኩረት ግን መኪናው ውሃ እንዳይገባው ተደርጎ የታሸገበት ብዙ ጊዜ በተለምዶ ስልኮች ላይ የምናውቀው የIP68 ወይም IP68 ዋተር ፕሩፊንግ ጥራት ላይ ነው። ይሄ ለሽርሽር ሳይሆን ለድንገተኛ አደጋ የተሰራ የህይወት አድን እንደ አይሾስፒድ፣ ሌሎችም ታዋቂ ዩቲዩበሮች እንዲሁም በጣም በርካታ ሰዎች እነዚህን መኪኖች እየተጠቀሙ ሲገረሙባቸው ደግሞ ላስመልክታል። በርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ሥራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ሥራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት
በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 8986 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ከቢዋይዲ መኪና ክብረ ወሰኑ ጋር ስንመለስ ደግሞ ሚስጥሩ ምንድን ነው ካላችሁኝ፣ በሰዓት 496 ኪሎ ሜትር ፐር ሃወር ወይም በሰዓት መብረር ትልቅ ትኩሳትን ይፈጥራል። ባትሪው ሞተሩ እንዳይቀልጡ የያንጓንግ ዩ9 ኤክስትሪም የተሰኘው መኪና መሐንዲሶች በዓለም ላይ ታይቶም ተሰምቶም የማይታወቅ አዲስ የማቀዝቀዣ ዘዴ ፈጥረዋል። ባለ ሁለት ንብርብር ወይም ዱዋል ሌየር ማቀዝቀዣና የሲሊኮን ካርባይድ ወይም SiC ቴክኖሎጂን በመጠቀም ነው። መኪናው ሳይዘል ተደጋጋሚ ፍጥነቶችን እንዲያሳይ አስችለውታል። ታዲያ የያንጓንግ ምርቶች መኪኖች ብቻ አይደሉም፣ የቻይናን አቅም ለዓለም እያሳዩ ነው። የሰው ልጅ የፈጠራ ውጤት እንጂ። የቻይናው BYD ለዓለም ያሳየው መልእክት ግልጽ ነው። የወደፊቱ ጊዜ የኤሌክትሪክ ብቻ ሳይሆን የማሰብ ችሎታ ያላቸው መኪኖች ነው። በርካታ የአርቲፊሻል ኢንተለጀንስ ኬፓቢሊቲዎች ተካተውላቸዋል። የመኪና ማነዳድ ህጎችም ተለውጠዋል። ፍጥነት በአዲስ መልክ ተተርጉሟል። ያንጓንግ ህግጋትን የሰበረው የቻይና ሱፐር መኪና ይሉታል። አሁን ደግሞ ስለ እነዚህ መኪና ዋጋዎችም መወያየት እንችላለን። በዓለም ላይ ቅንጡ የሚባሉ መኪኖችን ስናነሳ ፌራሪ፣ ላምበርጊኒ፣ ቡጋቲ እያልን መዘርዘር እንችላለን። እነዚህ መኪኖች በርካታ ሚሊዮን ዶላሮችን የሚያስወጡ ናቸው። ታዲያ የቻይናው BYD እንዲሁም ሌሎች እንደነ ዣዮሚ እንደነ ሁዋዊ ያሉ መኪና አምራች ኩባንያዎች ገበያውን ሰብረው የሚገቡት በዋጋቸውም ጭምር ነው። እነዚህን ሁሉ ቴክኖሎጂ ይዘው ዋጋቸው ደግሞ እጅግ አስደንጋጭ ነው ከነዛ ጋር በንጽጽር። ለምሳሌ የያንጓንግ ዩ7ን ብንመለከተው የመሸጫ ዋጋው የሚጀምረው ከ86,000 የአሜሪካን ዶላር ጀምሮ ነው። ይሄ እንግዲህ ኖርማል መኪናዎች እንደነ V8 የላንድ ክሩዘሮች የሚገዛባቸው ዋጋ ናቸው። የያንጓንግ U8 ስንጀምር ደግሞ 159,115 የአሜሪካን ዶላር ጀምሮ ወይም 1 ሚሊዮን RMB በቻይና ገንዘብ ይሸጣል። ይሄ እንግዲህ ለያንጓንግ U8 አይነት የዓለምን ክብረ ወሰን ከሰበረ መኪና የማይጠበቅ ዋጋ ነው። ታዲያ ያንጓንግ U8 L የሚሰኘው ሌላ ሞዴል አላቸው። 185,490 የአሜሪካን ዶላር የሚያስከፍል። ወደ ያንጓንግ ዩ9 ደግሞ በውሃ ውስጥ ጭምር የሚጓዘውን መኪና ብንመለከት 252,540 የአሜሪካን ዶላር ያስከፍላል። እነዚህ ዋጋዎች ከሌሎች መኪኖች ጋር በንጽጽር ሲታዩ የጭራሽ የማይገናኙ የቻይናን መኪናዎች እንግዲህ ዋጋቸውን ተመራጭ የሚያደርጉ ናቸው። እንደው ለንጽጽር ያህል ሌሎች የአሜሪካ ብራንድ፣ የእንግሊዝ ብራንድ፣ የጀርመን ብራንድ የሆኑ ሱፐር ካር ስፖርት ካሮች ምን ያህል ይሆን ዋጋቸው ብዬ ዞር ስል ደግሞ የመጀመሪያው የተመለከቱት ማክለረን 750S የተሰኘ መኪና ነው። ይሄ እንግዲህ ከያንጓንግ ዩ9ኑ U8ቱም በታች ያለ መኪና ሲሆን 318,000 የአሜሪካን ዶላር ይሸጣል። ይሄ ትዊን ቱርቦ V8 የሆነ 740 የፈረስ ጉልበት ያለው ከ0 እስከ 60 ኪሎ ሜትር ፐር አወር ለመድረስ ደግሞ 2.3 ሰከንድ ብቻ የሚፈጅበት ሱፐር ካር ነው። ታዲያ ይሄ እንደውም ውድ የማይባል ከሌሎቹ አንጻር የሆነ መኪና ነው። ወደ ሌሎችም መኪና ስንሄድ ደግሞ ወደ ሮልስ ሮይስ ስመለከት ደግሞ የሮልስ ሮይስ ኩሊናን የተሰኘው 407,750 የአሜሪካን ዶላር የሚሸጠው የV12 ኢንጂን ያለው መኪና ነው። ታዲያ እነዚህ መኪናዎች እጅግ ውድ ናቸው። ሌሎችም ብንመለከት እና አስቶን ማርቲን ቫንኩሽ የተሰኘውን የ432,000 የአሜሪካን ዶላር መኪናዎች አሉ። የፌራሪ ፐሩሳንጉ የተሰኘው 433,686 ዶላር ነው። ይህንን የሚመስል የዣዮሚው YU7 መኪና አለ። በዋጋው እጅግ የማይገናኙ ነገር ግን ተመሳሳይ ፐርፎርማንስ የምታገኙባቸው እንደውም የተሻሉ የሆኑት የቻይና ገበያዎች አሉ። እንደዚህ ለንጽጽር ያሳየኋችሁ በዓለም ላይ የቢ
BYD ተጽዕኖ ፈጣሪነት እንዲሁም የቻይና ውስጥ የሚመረቱ መኪናዎች ዶሚናንስ ዓለማችን ላይ ያለውን የብራንዶች ፉክክር ወደ ሌላ ታሪክ ያሸጋግረዋል። ዋንጫውን ወደ ቻይና ይወስደዋል። እንደተመለከትነው BYD መኪኖቹ፣ ቴክኖሎጂው ዓለምን እየተቆጣጠረ ይገኛል። ታዲያ ስለ BYD ፋይናንስም እናንሳው። BYD በሽያጭ ብዛት የቴስላ መኪናን እንዳለፈው እናውቃለን። በጣም በርካታ የዓለም ሚዲያዎችም በግርምት ዘግበውታል። 2024, BYD sold about as many EVs as Tesla did worldwide, and that's only about half of BYD's total volume. ታዲያ 777 ቢሊዮን ዩዋን የሚል ቁጥር አለ። ይሄ በ2024 የBYD ዓመታዊ ገቢ ነው። በዶላር ሲሰላ ወደ 107 ቢሊዮን ዶላር ገደማ ነው። አንድ ተቋም ነው ይሄ ቁጥር እንደሚለው አንድ ዓመት ውስጥ BYD አብዛኞቹ የመኪና አምራቾች ፈጽሞ የማይደርሱበትን መስመር ተሻገረ። ይህንንም ያደረገው በአሜሪካ ገበያ ላይ አንድም መኪና ሳይሸጥ ነው። ስለዚህ ዛሬ የምናየው ተራ የመኪና ዶክመንተሪ አይደለም። ይሄ የፋይናንስ ምርመራ ጭምር ነው። BYD እንዴት ይህን ያህል በፍጥነት አደገ? ገንዘቡ ከየት መጣ? ወዴትስ እየሄደ ነው የሚለውንም እንመለከታለን። ስለዚህ ምክንያቱም BYD መኪና ብቻ እየሰራ አይደለም። ባትሪዎችን፣ ፋብሪካዎችን፣ ሶፍትዌሮችን፣ ጂኦፖለቲካንም ሁሉ እያጣመረ ግዙፍ መንግስትን እየገነባ ስለሆነ አንድ ዘመናዊ መኪና በሺዎች የሚቆጠሩ ክፍሎች አሉት። ዋናው እውነታ ግን ይሄ ነው። ባትሪውን፣ ሞተሩን እንዲሁም ኤሌክትሮኒክሶቹን የሚቆጣጠር አካል የመኪናውን ዋጋ ይቆጣጠራል። የBYD 2024 የስኬት ሽያጭ እድገት ብቻ አይደለም፣ ትርፍን ሊያጠፉ የሚችሉ ውድ መለዋወጫዎችን በራሱ ፋብሪካ ውስጥ መስራቱ ትልቅ ገቢን ጨምሮለታል። ይሄ ስኬል ወይም ግዙፍነት ጠራን ወደ ጦር መሳሪያነት ይቀይረዋል። በ2024 የBYD ገቢ 777.1 ቢሊዮን ዩዋን ሲያድግ ጣራ ትርፉ ደግሞ 40.25 ቢሊዮን ዩዋን ደርሷል። እነዚህ ሁለት ቁጥሮች ሙሉ የBYDን ታሪክ ይነግሩናል። መጀመሪያው BYD እንደ ቴክኖሎጂ ኩባንያ ሊያድግ ይችላል። ሁለተኛው ደግሞ በተመሳሳይ ጊዜ ፋብሪካዎቹን እንደ ኢንዱስትሪ ግዙፍ ሆኖ ይመራል። ከዚያም ይህንን ጉልበት ቻይና ውስጥ ወደ ዋጋ ጦርነት ወይም ፕራይስ ዋር ይቀይረዋል። በሉ ቻይና ውስጥ የኤሌክትሪክ መኪና እያመረተ የሚወዳደረው BYD ብቻ አይደለም፣ በጣም በርካታ ተቋማቶች አሉ። እሺ አሁን ወደ BYD እና ቴስላ ጋር እንሄዳለን። ይህን ስንል የሁለቱ ዓለማቶች ፍጥጫ ዓለም ውስጥ ሁለት የተለያዩ ሃይማኖቶች አሉ። ቴስላ መኪናን እንደ ሶፍትዌር ያየዋል። ቢዝነስን የሚያየው ደግሞ እንደ ሲሊኮን ቫሊ ፈጠራ ነው። BYD ግን መኪናን የሚያየው እንደ ማኒፋክቸሪንግ ውጤት ነው። ለነሱ ቢዝነስ ማለት ብረት፣ ባትሪ እና ሰራተኛ ነው። እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ዓለም አንድ የማይታይ ነገር አየች። በገቢ ወይም ሬቨኑ ረገድ BYD ቴስላን መቅደም ጀመረ። ቴስላ 25.2 ቢሊዮን ገቢ ሲያስመዘግብ BYD 28.2 ቢሊዮን ገቢ ያስመዘገበ። ይሄ የሽያጭ ብልጫ ብቻ አይደለም፣ የፍልስፍናም ድል ነው። ቻይና ድል ያደረገችበት ማለት ነው። ምክንያቱም የBYD መኪኖች አሜሪካ ውስጥ አይሸጡም፣ የቴስላ መኪኖች ግን ቻይና ውስጥ ይሸጣሉ። ታዲያ ከዚህ ጋር ተያይዞ ቴስላ ለረጅም ጊዜ የትርፍ ንጉስም ነበረ። በአንድ መኪና ላይ የሚያገኙት ትርፍ ከማንኛውም ኩባንያ ይበልጥ ነበረ። ነገር ግን በ2024 እና 2025 በቻይና ውስጥ የተቀሰቀሰው የዋጋ ጦርነት ቴስላንም ደም አስለቅሶታል። ቴስላ ዋጋውን ሲቀንስ ትርፉን ወይም የትርፍ ማርጅኑን አብሮ ቀንሷል። BYD ግን አንድ ሚስጥራዊ መሳሪያ አለው። ቨርቲካል ኢንተግሬሽን ብያችኋለሁ ቪዲዮውን ስንጀምር። BYD የራሱን ባትሪ ይሰራል፣ የራሱን ቺፕ ያመርታል፣ የራሱን መቀመጫዎች፣ ሞተሮች ይሰራል። ስለዚህ ቴስላ ዋጋ ሲቀንስ ከትርፉ ላይ እየቆረጠ ነው። BYD ግን ዋጋ ሲቀንስ ወጪውንም ቀድሞ ቀንሶታል። ይሄ ነው የገንዘብ ጦርነቱ ዋናው ሚስጥር። ጦርነቱንም የሚያሸንፈው ትልቁን ጠመንጃ የያዘው ሳይሆን ረጅም ጊዜ የሚቆይ ጥይት ወይም ገንዘብ ያለው ነው። 2025 አጋማሽ ላይ BYD 156.1 ቢሊዮን ዩዋን ጥሬ ገንዘብ እጁ ይዞ ነበረ። ቴስላ ቢሆን ቢሊዮኖች በባንክ ይዟል። ነገር ግን ልዩነቱ ኢንቨስትመንቱ ላይ ነው። ቴስላ በኤአይ እና በሮቦት ታክሲ ላይ ቢሊዮኖችን ሲያፈስ፣ BYD አዳዲስ ፋብሪካዎችና ዓለም አቀፍ ወደቦች ላይ
እያፈሰሰ ነው። የወደፊቱን ስጋት ላይ ታዲያ ከታሪፍና ከፖለቲካ አንጻር ስንመለከተው ገንዘብ ብቻውን አይበቃም። ፖለቲካ የቢዋይዲ ትልቁ እንቅፋት ነው። አውሮፓና አሜሪካ ለቻይና መኪኖች በራቸውን እየዘጉ ነው። የአውሮፓ ህብረት ቻይና መኪኖች ላይ የጣለው ታሪፍ የቢዋይዲን ትርፍ ስሌት እያዛባው ነው። ቴስላ በአሜሪካ በአውሮፓ ፋብሪካ ስላለው ይህን አደጋ ተሻግሮታል። ቢዋይዲ ግን አሁን ሃንጋሪ፣ በቱርክ እና በብራዚል ፋብሪካዎችን ለመገንባት ቢሊዮን የሚቆጠር ዶላር እየመደበ ነው። ይሄ ቁማር ይሳካ ይሆን ወይ? ታዲያ ቢዋይዲ ከውጭም ከውስጥም ትላልቅ ጦርነቶች ላይ ነው። አንዱን ብናነሳው የቻይናውን የዋጋ ጦርነት የገበያ ፍጅት ብየዋለሁ። ታዲያ የካቲት 2024 ላይ በቻይና የኤሌክትሪክ መኪና ኢንዱስትሪ ውስጥ አንድ ቦምብ ፈነዳ። ቢዋይዲ ሺን ፕላስ ዲኤምአይ የተባለውን መኪና ወደ 79000 ዩዋን ወይም $11000 ገደማ ዝቅ አደረገው። ይሄ ዝም ብሎ ቅናሽ አልነበረም፣ የሞት ሽረት ጦርነት አዋጅ ነበረ። የኤሌክትሪክ መኪኖች ከነዳጅ መኪኖች ቅናሽ ናቸው የሚለውን መፈክር በመላው ቻይና አሰማ። ታዲያ የነዳጅ መኪና አምራቾች ደነገጡ። ቶዮታ፣ ቮልስዋገን፣ ሆንዳ ለዘመናት የገነቡት ግዛት በአንድ ሌሊት ተናወጠ። ታዲያ በቻይና ገበያ ውስጥ 100 በላይ የኤሌክትሪክ መኪና አምራቾች አሉ። አብዛኞቹ ግን ትርፍ አያገኙ። ቢዋይዲ ዋጋውን ሲቀንስ ሌሎችም ተገደው ዋጋ ይቀንሳሉ። ነገር ግን አንድ ልዩነት አለ። ቢዋይዲ ዋጋ ቀንሶም ትርፍ ያገኛል፣ በጣም ብዙ ባይሆንም። ሌሎች ግን በእያንዳንዱ መኪና ላይ በሺዎች የሚቆጠር ዶላር ይከስራሉ። ይሄን እምላችሁ እነዚህ የመኪና አምራች ኩባንያዎች ወደፊት ላይ ከነ ተቋማቸው ሰርቫይቭ ማድረግ ወይም ተቋቁሞ ለማለፍ የያዙት ዓላማ ነው። አሁን ለማትረፍ ትልቅ ምኞት የላቸውም። ታዲያ ይሄ ጦርነት ትልቁን መኪና ስለመስራት አይደለም። ይሄ ጦርነት ማን ረጅም ጊዜ ደም ሳይፈሰው መቆየት ይችላል የሚል ነው። እዚህ ቪዲዮ ላይ ስለ ቢዋይዲ ስንመለከት ተገረምኩት። ኤሌክትሪክ መኪናው ዓለም ለረጅም ጊዜ አንድ ንጉስ ብቻ ነበረ፣ ቴስላ። ታዲያ ይህ ኩባንያ የአሜሪካ በመሆኑ አሜሪካም ደግሞ ዓለም ላይ አሉ ከሚባሉ ሀያላን ሀገር መሆኗ ፈለገችበት ዓለም ላይ እንዲሸጥ ታደርጋለች። ነገር ግን ፎካካሪ ሲመጣ እንደ ቢዋይዲ ያለ በራቸውን እንደ አውሮፓ እንዲሁም የአሜሪካ ጓደኞች የሆኑ ሀገራቶች ይዘጋሉ። ያ ማለት እድገታቸው ይገታል ማለት ነው። ስማርትፎኑም ዓለም እንደተመለከትነው የአሜሪካ ኩባንያዎች እንደነ አፕል ያሉት እንዲገዝፉ ሲባል እንደ ሁዋዊ አይነት ተቋማቶች ባን ይደረጋሉ። ታዲያ በ2024 ዓለምን ያስገረመ አንድ ታሪክ ተመዘገበ። ቴስላ መኪናን እንደ ስማርትፎን ሲያየው ቻይናዊው ቢዋይዲ ግን እንደ ብረትና ባትሪ አየው። ዛሬ ጦርነቱ በመኪናው ውበት አይደለም፣ ጦርነቱ በቢሊዮን ዶላር የፋይናንስ አሃዞች ነው። ቢዋይዲም ሽያጭ ቴስላን በልጦታል። ይህ ሁሉ ታዲያ የአሜሪካን ማርኬት ሳይገባበት ወይም አንድም ፍሬ መኪና አሜሪካ ውስጥ ሳይሸጥ ማለት ነው። ቴስላ አንድ መኪና ላይ የሚያገኘው ትርፍ ከማንኛውም ኩባንያ ይበልጣል ተብሎ ይታመን ነበር። ነገር ግን ቻይና የዋጋ ጦርነት ምክንያት ቴስላ ራሱን ለመከላከል ሲል ዋጋ ቀንሷል። ይሄ ደግሞ ትርፉን ወይም ፕሮፊት ማርጅኑን አሽቆልቁሎታል። ቴስላ ዛሬ ትኩረቱን ከመኪና ሽያጭ ይልቅ ወደ ኤአይ እና ሮቦታክሲ እያዞረ ነው። ቴስላ መኪና መሸጫ ሳይሆን ሶፍትዌር መጫኛ ነው። ይህንን ስላችሁ ታዲያ ቴስላ መኪኖች እጅግ ጥሩ ናቸው፣ ነገር ግን የሶፍትዌር ኦፕቲማይዜሽናቸው ላይ እጅጉ ተጨንቀው ይሰራሉ። ሌላ በኩል ደግሞ ያው ቢዋይዲ አለ። የቢዋይዲ ሚስጥር እንዳልኳችሁ ቨርቲካል ኢንተግሬሽን የሚባለው አሰራር ነው። ከባትሪው ኬሚካል ጀምሮ እስከ መኪናው መቀመጫ ድረስ ራሳቸው ፋብሪካ ይሰራሉ። ቴስላ ከሌላ ድርጅት መለዋወጫ ሲገዛ፣ ቢዋይዲ ግን በራሱ ይሰራል። በ2024 ቢዋይዲ 777 ቢሊዮን ዩዋን ገቢ ያስመዘገበው ለዚህ ነው። አሁን ጥያቄው ማን ያሸንፋል የሚለው ነው። ቴስላ በአሜሪካና በአውሮፓ ያለውን ተሰሚነት ተጠቅሞ ቴክኖሎጂ ሊቀድም ይጥራል። ቢዋይዲ ደግሞ በዝቅተኛ ዋጋና በግዙፍ ምርት ዓለምን ለመቆጣጠር በሃንጋሪ፣ በብራዚል፣ ቱርክ ፋብሪካዎችን እየገነባ ነው። ይሄ ጦርነት በመጨረሻ የሚወሰነው መኪናው ላይ ሳይሆን የትኛው ኩባንያ በባንክ ሂሳብ ውስጥ ብዙ ገንዘብ ይቆያል በሚለው ነው። ቴስላ ወደፊቱን ቴክኖሎጂ እየሸጠልን ነው። ቢዋይዲ ግን ወደፊቱን መኪና አሁን 20ኛው ክፍለ ዘመን ዋጋ እያቀረበልን ነው። እናንተ የትኛው ያሸንፋል ትላላችሁ? የሲሊከን ቫሊው ፈጠራ ወይስ የሼንዤኑ ማኒፋክቸሪንግ? ሀሳባችሁን በኮሜንት ላይ አስቀምጡልን። ታዲያ የቢዋይዲ ታሪክን ሳነሳ ቴስላን አለማንሳት አልችልም ነበር። ሀገራችንም ላይ የቢዋይዲ መኪኖች እንደ ልብ እየተነዱ ነው። እንደውም
በእጅጉ የገረመኝ በውሃ ውስጥ ይሄዳል ያልኳችሁ መኪና 60 ሚሊዮን ብር በላይ የሚሸጥ ዋጋ ሲኖረው ሀገራችን ጎዳና ላይ 1 2 3 ከምላችሁ በላይ በስተው እየተነዱም ተመልክቻለሁ። ታዲያ ሀገራችን ላይ ካሉ የቢዋይዲ መኪናዎች ተመቿችሁ የትኞቹ ናቸው? በመቀጠል የቢዋይዲ መኪና አሽከርካሪም ከሆናችሁ ስለ መኪኖቻችሁ ሀሳብ አስተያየት ብትሰጡ ቀጣይ ገዢዎች ይጠቅማል። የዛሬ ቪዲዮአችን ስለ BYD ቢልድ ዩር ድሪምስ ማለት ነው። BYD ተነታነው እንግዲህ ስለ BYD አስገራሚው ነገር በሀገራችን ጎዳናዎች ላይ ሽርሽር የሚሉት እነዚህ መኪኖች ታሪካቸው ከዚህ ነው የመጡት። እንግዲህ BYD መኪኖች ቀጣይ ዓመታትንም የመኪናው ኢንዱስትሪ ላይ ኤሌክትሪክ ዶሚኔት ያደርጋሉ። እነሱ ፈርቀዳጅ ሆኖ አሁን ሌሎች እነ ፌራሪ ጨምሮ እንግዲህ ኤሌክትሪክ መኪና ማምረትን ተቀላቅሏል። እንግዲህ ቴስላ በጣም ፈርቀዳጅ ነው። ነገር ግን ስለ ኤሌክትሪክ መኪና አመጣጥ ታሪኮችን ቪዲዮ ሰርችላችኋለሁ። ኤሌክትሪክ መኪና እንግዲህ ከቴስላ በፊትም ረጅም ጊዜ ነው ከተጀመረ፣ በጣም ሰንበት ያለ ጉዳይ ነው። ነገር ግን ዓለም ላይ ዶሚኔት አድርጎ የወጣው አሁን ነው። እንግዲህ ቴስላ አለ፣ እነ BYD ያሉ ሌሎችም የኤሌክትሪክ መኪና አምራች ኩባንያዎች ሆኗል። አብዛኛው የነዳጅ መኪናን ብቻ መሸጥ የቆመበት ጊዜ ላይ ደርሰናል። ታዲያ የዛሬ ቪዲዮችን እንዴት ተመለከታችሁት? እነዚህን የምጋብዛችሁን ቪዲዮዎች እንድትመለከቱ እየጠየኳችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።